ሰሞኑን በጣም እያስቆጣና እያነጋገረ የመጣው የያብና የሄሉ መለያየት ነው። ብዙዎችን እያስቆጣ የመጣው ልዩ የተባለችው ሴት የያብ የበፊት ፍቅረኛ ሲታወቅ ነው። ያብ ልዩ የበፊት ፍቅረኛ መሆኗን እያወቀ ሄለን ጋር ይዟት እንዴት ሊሄድ ቻለ? ሰላም ክቡራትና ክቡራን ውድ የቻናሌ ቤተሰቦች፣ እነዚህንና የመሳሰሉ ቪዲዮዎችን የዛሬ ዋና አጀንዳ አድርጌ ይዤላችሁ መጥቻለሁ። እነዚህን አጀንዳዎች በተንተን ዘርዘር አድርጌ አቀርብላችኋለሁ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው። እንግዲህ ምንድነው ሄሉና ያቡ እንደተለያዩ ይታወቃሉ። በትላንትናው ቪዲዮም ሰርቼላችሁ አይታችሁታል። ሁላችሁም የእሷን ቤተሰቦች፣ የእሱን ቤተሰቦች፣ እንደገና የኔም ቤተሰቦች ሁሉን ነገር ታውቁታላችሁ። ነገር ግን አሁን ሁለቱ ተለያይተዋል። የተለያዩበትን ምክንያት እኛ አናውቅም፣ ያው የጋራ ሚስጥራቸው ስለሆነ ማለት ነው። ነገር ግን አሁን እሷ በልዩነት ውስጥ ከማህበራዊ ሚዲያዋ ከጠፍታለች። እያረፈች ይሆናል፣ ራሷን እያስታመመች ወይም ደግሞ ለማገገም እረፍት እየወሰደች ሊሆን ይችላል። ይህን እያደረገች ባለችበት ሁኔታ ውስጥ ያ በራሱ ቪዲዮ ላይ ከልዩ ጋር ወይም ደግሞ አብራ ከነሱ ጓደኛ ተብላ የምትታሰበው ከልዩ ጋር ቪዲዮ ሰርቶ ለቋል። ይህ ቪዲዮ ላይ ደግሞ ምንድነው ልዩ የበፊት የያብ ፍቅረኛ እንደሆነች ነው ሚስጥሩ የወጣው ማለት ነው። እንዴት ልዩ የበፊት ፍቅረኛው እንደሆነች እየታወቀ እንዴት ይሄን ያህል ጊዜ ከጎናቸው ሆና ወይም ደግሞ እንዴት እሱ አምጥቷት ከነሱ ጋር ልታሳልፍ ቻለች የሚለውን ነገር ነው የምናየው። እስቲ ቀጥታ አንድ ቪዲዮ እንመልከት። ደስተኛ አይደለም። በጣም እያስመሰልኩ ነበር። በጣም ማለት እነሱ ጋር ሲሆን ደስተኛ ለመሆን እየሞከርኩ ማለት ነው። እዚህ ቪዲዮ ላይ እንዳያችሁት ከነሱ ጋር እያለው ወይም ደግሞ ከነሱ ጋር ሆኜ በጓደኝነት እያለው ካጠገባቸው ሆኜ እያስመሰልኩ ነው የቆየሁት፣ እያስመሰልኩ ነው ያሳለፍኩት ነው የምትለው። ደስተኛ አልነበርኩም። ያ ማለት በሁለቱ ግንኙነት እሷ ደስተኛ እንዳልነበረች ነው። በሁለቱ ፍቅር እሷ ደስተኛ እንዳልነበረች ነው። ምክንያቱም ያለፈ ነገር አላቸው ማለት ነው። እነዚህ ልጆች ያለፈ ግንኙነት እንዳላት ወይም ደግሞ እንዳላቸው እየታወቀ ለምን ከሄሉ ጋር ይሄን ያህል ሪሌሽን ውስጥ ገባ የሚል ነው። ያብ የበፊት ጉልቻ እያለው እንዴት አዲሱ ከእሷ ጋር መብቱ ነው የበፊቱን ማቆም፣ ግን የበፊት ፍቅረኛው እንደሆነች እያወቀ እንዴት ያብ እቺ ልጅ ወይም ደግሞ ልዩ የተባለችውን ሴት እንዴት ወደ ሄሉ ጋር ይዟት መጣ የሚለው ነው ትልቁ አነጋጋሪው ነገር ማለት ነው። ምክንያቱም እንደሚታወቀው እቺ ልጅ የዋህ ናት፣ ሄሉ የዋህ ናት። በእያንዳንዱ ቪዲዮ ላይ አይታችሁ ከሆነ የምታረግለትን ወይም ደግሞ እያንዳንዱ እሱን ሰርፕራይዝ የምታረግበትን በቃ ለሱ ያላትን ፍቅር ስታዩ ይሄን ያህል በደል የሚገባት ልጅ አይደለችም። ሄለንስ ልዩ የሱ የበፊት ፍቅረኛ እንደሆነች ታውቃለች? ይሄን ያህል ጊዜ እናንተ ስታስቡ ቤተሰቦች ይሄንን ያህል ጊዜ ስትቆይ ታውቃለች? አታውቅም። እኔ እንደኔ አመለካከት ባየሁት ቪዲዮ ሁሉ አታውቅም። ምክንያቱም ይሄ ነገር በፊት ይቺ ልጅ ከነሱ ጋር እያለች ከሱ ጋር ልዩ የተባለችው ከያብ ጋር የምታረገው ነገር በየቪዲዮ እያንዳንዱ የምታረጋቸው ኢንቲሜሲዎች ከሱ ጋር ያላት ቅርበት እጅግ በጣም አስካና አስተያየቷ ጀምሮ የሚገርም ነበር፣ ወደኋላ ሄጄ ሳየው ማለት ነው። እና እንዴት እሱስ የበፊት ፍቅረኛው እንደሆነች እያወቀ እቺ የዋህ ልጅ ላይ እንዴት እቺ ልጅ ይዟት ሊሄድ ቻለ? እንደገና ደግሞ አሁንስ ሄሉ አሁን ባለው በወጣው ቪዲዮ ምን ትላለች ማለት እቺ ልጅ የበፊት ፍቅረኛው ሆና ቤት እየመጣች በእኛ ጋር ከኛ ጎን ሆና ይህን ሁሉ ነገር እያደረገች እንዴት ቻለችው የሚል ጥያቄ ሊነሳባት ይችላል። ነገር ግን ያቺ ልዩ የተባለችው ሴት በቃ እውነትም ልዩ ናት፣ በእውነት ትለያለች። ምክንያቱም እንዴት ይሄን ያህል ጊዜ ጠብቃ ክፍተታችሁን ጠብቃ
እንዴት ይሄን ነገር ውስጥ አንድ አዲስ ማስታረቅ ነው ያለባት ወይስ ደግሞ የበፊቱን እንትኗን ማደስ ነው ያለባት? እንቀጥልና አንድ ቪዲዮ ላሳያችሁ ደግሞ። አሁን እድል ያለኝ ይመስለኛል ማለት ይሄን እድል ማስመለጥ አልፈልግም። እኔ ማርያምን ነው የምላችሁ እዚህ ነገር ላይ ምንም የማውቀው ነገር የለም። ምንም የማውቀው ነገር አሁን እድል ያለኝ ይመስለኛል ይሄን እድል ማስመለጥ አልፈልግም ነው የምትለው። የትኛውን? የሄሉንና የአብ ልዩነትን ማለት ነው። እድል ፈጥሮላታል ማለት ነው እቺ ልጅ። ስለዚህ ይሄን እድል ማስመለጥ አልፈልግም፣ ክፍተቱን ተጠቅሜ የሆነ ነገር ማድረግ አለብኝ ነው የምትለው። እንቀጥል። እኔ ማርያምን ነው የምላችሁ እዚህ ነገር ላይ ምንም የማውቀው ነገር የለም። ምንም ተመልከቱ። እዚህ ጋር ደግሞ ምንም የማውቀው ነገር የለም ማርያምን እያለች ምንም የማውቀው ነገር የለም መላለች ማርያምን እያለች። እንዴት ነው የበፊት ፍቅረኛው እንደሆነ ታውቃለች። እዚህ ጋር ደግሞ ከኔሉ ጋር ብዙ ጊዜ አሳልፋለች፣ ከኔያብ ጋር ብዙ ጊዜ አሳልፋለች። ያ የነሱ ግንኙነት ውሸት ነው እንዴ ይመስላል። አላቅም ማለት ምን ማለት ነው? እዚህ ጋር ስታስቡ እናንተ አላቅም ማለት ምን ማለት ነው? እያወቀች እኮ ነው ግንኙነት እንዳላቸው ታውቃለች፣ አጠገባቸው ነበረች። ምናልባት ከትንሽ ከሰይጣናዊ ስራ ጋር ይመሳሰላል አይመሳሰልም አይዶን ነው እናንተ ታውቁታላችሁ። ነገር ግን አላቅም እያለች ነው እዚህ ጋር ባጭሩ አላቅም፣ ግን አጠገባቸው ከርማለች እንትን ብላለች። እና እድሉን መጠቀም አለብኝ። አንድ እድል በቃ የነሱ ክፍተት እግዚአብሔር ፈጥሮልኛል፣ ክፍተቱን ተጠቅሜ ፍቅሬን ማደስ አለብኝ ነው። ይቺ ልጅ እንደ ጓደኛ ልጆቹን ማስታረቅ ነው ያለባት ወይስ ሪሌሽን ማድረግ የበፊት ግንኙነቷን መቀጠል ነው ያለባት? ኢማጂን ተመልከቱ እዚህ ጋር ማለት ነው። እና ወደሚቀጥለው ቪዲዮ ላሳያችሁ። ከሌላ ሰው ጋር ደስተኛ እንድትሆን የተውኩባቸውን ጊዜዎች ሳይሆን ከሌላ ሰው ጋር ደስተኛ እንድትሆን የተውኩባቸውን ጊዜ ሳይሆን ማለት ከሄሉ ጋር ደስተኛ ነበሩ። ሄሉ ደስተኛ ነበረች በፍቅሯ። ሄሉ በላት ግንኙነት ከያብ ጋር ባላት ግንኙነት ጥሩ የሆነ እንትን ነበራት፣ ደስ የሚል ጊዜ ነበራት። ስለዚህ ይሄንን የሰጠሁን ጊዜ እንደዚህ ከሌላ ሰው ጋር ደስተኛ እንድትሆን የከፈትኩበትን ጊዜ ሳይሆን ተመልከቱ። በእነዚህ ሁለት ዓመታቶች የቀረብኩ ያክል ሳይሆን ከዛ ይበልጥ ልቀርብ እፈልጋለሁ። 2 ዓመታት የተራራቅንበትን ጊዜ ከዚህ በፊት 2 ዓመት አሳልፈዋል ማለት ነው። ስለዚህ እኔ ዋናው ጥያቄ ልዩ የፍቅረኛ ከሆነች ለምን ሄሉ ጋር ይዞ መሄድ አስፈለገ? ለምን ይሄን ያህል ጊዜ ሄሉ በፍቅሯ ውስጥ ከሱ ጋር ባላት፣ ስለዚህ በሁለት ነገሮች መካከል ነበር ማለት ነው። አንዴ በዚህ ጋር የሆነ ነገር ያሳልፋል ማለት ነው እስከዛሬ ሄሉ ባላወቀችበት፣ አንዴ ደግሞ ከሄሉ ጋር የሆነ ነገር ያሳልፋል ማለት ነው። ሶ ይሄንን ቪዲዮ ሁላችሁም አይታችሁታል። ስለዚህ እንዴት አስቦበት ነው ወይ ይሄ ልጅ ሄሉን የቀረባት? አስቦበት ነው ወይ እስከዛሬ ከሄሉ ጋር ይሄንን ፍቅር የጀመረው? ጊዜያዊ እንደነበር ያስብ ነበረ ወይ የሚለውን እያንዳንዱ ከሄሉ ጋር የሰራቸው ቪዲዮዎች አሉ። እነሱም ቪዲዮዎች በመረጃ ወይም ደግሞ የተለያዩ ቪዲዮዎች አሉ መረጃ፣ በስልክም ደግሞ የሰበሰብኩት ነገሮች ስላሉ እነዚህም ቪዲዮዎች አጠቃልዬ በሚቀጥለው ቪዲዮ ዝርዝር አድርጌ ይዤላችሁ እመጣለሁ ማለት ነው። አሁን ዛሬ ይዤላችሁ የመጣሁት ይሄ ነገር ያብ አስቦበት አቅዶበት ሄሉን ለመጉዳት ያደረገው ፕሮፖዛል እንደሆነ ነው እኔ እያሰብኩ ያለሁት። በሚቀጥሉት ቪዲዮዎች ደግሞ እያንዳንዷን ነገር ከሄሉ ጋር ያሳለፋቸው ቪዲዮዎች ላይ ይሄ ልጅ ደስተኛ ነበር፣ ደስተኛ አይደለም፣ ይቺም ልዩ አጠገባቸው ነበረች እና ምንድነው እያደረገው? ድራማ እየሰሩባት ነው ልጅቷ ላይ፣ ወይም ደግሞ የተጻፈ ፕሮፖዛል ሰርተው ነው ወይ በዚች ልጅ ህይወት ውስጥ የመጡት የሚለውን ነገር በሚቀጥለው ቪዲዮ ይዤላችሁ እመጣለሁ ማለት ነው። ክቡራትና ክቡራን ውድ የቻናል የቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ እነዚህን ይመስላሉ። ከወደዳችሁትና ከተመቻችሁ ላይክ፣ ሰብስክራይብ፣ ኮሜንት ማድረጋችሁን እንዳትረሱ። ይህ ያፌት ኢንተርቴይንመንት ነው።